ፊልሙ ሲጀምር ስለ አንድ የጃፓን ባህል እየነገረን ነው። በጃፓኖች ስርዓት መሰረት አንድ ባል ሊያገባ ሲል በጥሎሽ መልክ ይህን ጊታር የመሰለ የጃፓኖች ባህላዊ መሳሪያ በመስጠት ነው። ይህም መሳሪያ ውድ የሚባል ሲሆን ውድ ያደረገው ምክንያት በጃፓን ሆነ በቻይና የሚሰራበት እንጨት ስለማይገኝ ነው። ይህም እንጨት የሚመጣው ከህንድ በህገ ወጥ መልኩ ብዙ ኬላዎችን አልፎ ሲሆን የእንጨቱም ስም ቀይ ቸንደን ይባላል። ትዕይንቱም ሲጀምር አንድ ፑሽባ የተባለ ግለሰብ እያሳየን ሲሆን አንድ እንጨት የጫነ መኪናን ይዞ ከፖሊሶች ለማምለጥ እየታገለ ያስመለክተናል። በስተመጨረሻም ማምለጥ እንደማይችል ሲረዳ መኪናውን አቁሞ በ10,000 ብር ጉዳዩን ለመጨረስ መደራደር ይጀምራል። በዚህ ንግግሩም የተበሳጩ ፖሊሶች እሱን ለመምታት ይሄዳሉ። በዚህ ግርግር ሶስቱም ፖሊሶች ከዘረራቸው በኋላ ብሩን መጠን በመጨመር 100,000 ብር እንደሚሰጣቸው ይነግራቸዋል። በዚህ ጊዜ የፖሊሶቹ አዛዥ በጥይት መያዣው በኩል መጥቶ ወደ ፖሊስ መኪና ውስጥ ይከተዋል። እዛው የፖሊስ መኪና ውስጥ እያለ 100,000 ብር እሰጣለሁ ያለው ለጋራ ሳይሆን ለእያንዳንዳቸው እንደሆነ ሲነግራቸው በእሱ ሀሳብ በመስማማት ብራቸውን ተቀብለው እሱንና እቃውን ይለቁለታል። በነጋታውም በአንድ የእንጨት መስሪያ ቤት ውስጥ ለምሳ ሰዓት ወጥተው እግሩን ሰቅሎ እየበላ ያለ የእንጨቱ ቤት ባለቤት ይመጣል። የእሱ ተላላኪም ወደ ፑሽባ ሄዶ አለቃ ሲመጣ እግሩን እንዳይሰቅልና ጸባዩን እንዲያሻሽል አለበለዚያ ከስራው እንደሚያባረረው ይነግሯል። በዚህ ጊዜ ፑሽባም ጸባዩን እንደማይቀየርና በገዛ ፍቃዱም ስራውን እንደለቀቀ ነግሮት ይወጣል። በዚህ ንግግሩም የተማረከው አንድ ኬሸብ የተባለ የቀን ሰራተኛ እሱም ስራውን ትቶ ፑሽባን መከተል ይጀምራል። ሌሊት ላይም ስራ ፍለጋ በወጡበት ብዙ ብር የሚያስገኝ ነገር ግን ህገወጥ የሆነ ስራ ያገኛሉ። በድፍረትም ወስነው ከገቡ በኋላ በአንድ መኪና ተጭነው ወደ ሴሻሰለም ጫካ ይሄዳሉ። ስራውም መግቢያ ላይ እንደነገርኳችሁ የቀይ ቸንደን እንጨት ስራ ነበር። ቦታውም ላይ ከደረሱ በኋላ ጸሎት አድርገው ወደ እንጨት ቆረጣ ይገባሉ። በመሃል ግን እንደ ድንገት ፖሊሶች ይመጣሉ። በዚህ ጊዜ ሁሉም ፈርተው የቆረጡትን እንጨት ጥለው መሮጥ ይጀምራሉ። ከዛ ፑሽባ በመካከላቸው ቆሞ እስካሁን ለፍተው ቆርጦ በትንሽ ፖሊስ ፍርሃት መሸሽ እንደሌለባቸውና እሱ ጋርም የተሻለ ሀሳብ እንዳለ ነግሯቸው ያሳምናቸዋል። ፖሊሶቹም እንደደረሱ ሁሉም ሰው በሰላም ቁጭ ብለው ምንም እንዳልተፈጠረ ማስመሰል ይጀምራሉ። የፖሊሶቹም አዛዥ ምን እንደሚሰሩ ሲጠይቃቸው ፍየል እየጠበቁ እንደሆነ ይነግሩታል። ፍየል እየጠበቁ ከሆነ ደግሞ ለምን መጥረቢያ እንደያዙ ሲጠይቃቸው ፑሽባ ፖሊሱም በሚያስቆጣ መልኩ አጉል መልስ ሰጥቶ ግብግብ ውስጥ ይገባሉ። የፖሊሶቹ ቁጥር አነስተኛ ስለነበረም ጥለው ይሄዳሉ። ከሄዱ በኋላ ሁሉም እንጨታቸውን ከደበቁበት አውጥተው ወደሚሸጡበት ቦታ ጉዞ ይጀምራሉ። እዛም ደርሰው እንጨታቸውን ሽጠው በአንድ መኪና ላይ ከተጫነ በኋላ ቅድም ጥለው የሄዱ የነበሩት ፖሊሶች ሙሉ ኃይላቸውን ይዘው ወደ ቦታው ይደርሳሉ። ፑሽባም አንድ ድንጋይ አንስቶ በመወርወር ሁሉንም የቀን ሰራተኛ እሱን ተከትለው መወርወር ይጀምራል። በዚህ ግብግብ ሰዓት የጭነት መኪናውን አስነስቶ ማምለጥ ይጀምራል። ትንሽም ከተከተሉት በኋላ መኪናውን የሆነ ቦታ ደብቆ ሲመለስ ያገኙታል። የት እንደደበቀው ለማናዘዝ ወደ ፖሊስ ጣቢያ ወስዶ ቢቀጠቅጡትም አንድም ነገር አልተናገረም። በዚህ መሃል አንዱ ፖሊስ እንዴት እንዲናገር እንደማደርገው አውቃለሁ በማለት ስሙን እንዲነግረው ይጠይቀዋል። ስሙም ፑሽባ እንደሆነ ይነግረዋል። መልሶም የአባት ስም ማን ነው ብሎ ይጠይቀዋል። በዚህ ጊዜ ፑሽባ መጨነቅ ይጀምራል። ፖሊሱም ይህን ፍርሃቱን ሲመለከት ጮክ ብሎ በማስፈራራት መልኩ ደጋግሞ ይጠይቀዋል። ከዛ ፊልሙ ወደ ፑሽባ ልጅነት ታሪክ ይወስደናል። በልጅነቱ ትምህርት ቤት ለመመዝገብ ሄዶ መምህሩ ስሙን ሲጠይቀው ፑሽባ ሙሌት ቲቪን ከትራመን ብሎ ሲነግረው ሁለት ሰዎች ይመጣሉ። ከዛም እሱ ወንድማቸው እንዳልሆነና እናትየው ከሌላ ሲወለደችው የዲቃላ ልጅ እንደሆነ ለመምህሩ ይነግሩታል። ታላቅየውም ጠርቶ ከአሁን ወዲህ ስሙ ፑሽባ ብቻ እንደሆነና የአባትም ስም እንደሌለው ነግሮት ይሄዳል። ከዛ ጊዜ አንስቶ የአባት ስም የሌለው እየተባለን ያደገው። ፊልሙም ወደ አሁን ጊዜ መልሰናል። ፖሊሶቹም የአባቱን ስም ተጠቅሞ ለማዋጣጣት ቢሞክሩም ምንም ስላልነገራቸው ክስ ከፍተውበት ይለቁታል። በዚህም የእንጨቱ ንግድ ላይ ታዋቂ የሆኑ ማፊያ ወንድማማቾች ፑሽባን እንጨቱ የት እንደደበቀው ለመጠየቅ ይመጣሉ። አንደኛው ታናሽየው ወንድም ጃሊ ሬዲ ሲሆን እሱም ዋና ትኩረቱ ሴትና መጠጥ ላይ ብቻ ነበር። ያለ አንዲት ሴትም አንድ ቀን የማያድርም ነበር። ሁለተኛው ጀካ ሬዲ ሲሆን የመካከል ልጅ ነው። የቢዝነሱን ገቢና ወጪ የሚቆጣጠረው ወንድም ነው። አንደኛው የቤቱ የመጀመሪያ ልጅ ኮንዳ ሬዲ ሲሆን ሁሉም አደገኛው ወንድም ነው። በአንድ ጸብ መሃል ቀኝ እጁ ቢያጣም ነገር ግን በሱ የተነሳ ነው ቢዝነሱም ሆነ ቤተሰቡ የሚከበሩት። ሁለት ወንድማማቾች አንድ ሻይ ቤት ውስጥ በመገኘት ፑሽባ የተቃውን እንደደበቀው ይጠይቁታል። ፑሽባም 500,000 ብር ከሰጡት ብቻ እንደሚያሳያቸው ይነግራቸዋል። በዚህን ጊዜ ታናሽየው ወንድም እሱን ለማስፈራራት ቢሞክርም ሁለተኛው ወንድም ወይም ጀካ ሬዲ ፑሽባ ሀሳቡን እንደማይቀይር ሲገባው በሀሳቡ በመስማማት 500,000 ብሩንም እንደሚሰጠው ቃል ይገባለታል። ፑሽባም ወደ አንድ ኩሬ ይዟቸው ይሄዳል። ቀደም ፖሊሶቹ ሲከተሉት መኪናውን ከነጭነቱ እዚህ ኩሬውስ ነበር የጨመረው። መኪናውንም ከወጡ በኋላ ቃል እንደገባለት 500,000 ብሩን ይሰጠዋል። ወደ መኪናውም ሊገባ ሲል ታናሽዬ ወንድም አሁን ላይ ምንም የማይጠቅም እንደሆነና ትንሽ ብር ሞሩሮለት በባጃጅ እንዲሄድ በማፌዝ ነግሮት ይሄዳል። ኬሸብንም ጠርቶ የመኪናው ዋጋ ስንት እንደሆነ ይጠይቀዋል።
እሱም እስከ 500 ሺህ ብር እንደሚገኝ ይነግረዋል። ፑሽፓም ቀይ ከለር መኪና ገዝቶ እንዲመጣ ይነግረዋል። ኬሻብም ፑሽፓ ብሩን እንዲቆጥብ ለማሳመን ቢሞክርም ሀሳቡን እንደማይቀይር ሲገባው ገዝቶ ይመጣል። በመንገድ ላይም እናቱን አግኝቶ መኪናው ውስጥ ካስገባት በኋላ ዲቃላ ብለው ሰርበውት የነበሩት ወንድሞቹ በር ጋር በመሄድ መኪናውን ማዞር ይጀምራል። በዚህ ድርጊቱ ትንሽ ካናደዳቸው በኋላ ወደ ወንድማማቾቹ ቦታ ይሄዳል። በዛም ሲደርሱ የበኩር ልጁ ወይም ኮንዳሬድዲ ብዙ ሚሊዮን ዕቃ ያካሰሩት ሰዎች ላይ እየጮኸ ነበር። ሰዎቹም ጎቪንድ የተባለ የፖሊስ አለቃ እያለ እንጨት ማስተላለፍ በጣም ከባድ እንደሆነ ይነግሩታል። በዚህ መሃል ፑሽፓ እንጨቶቹን ለማሳለፍ ጥሩ ሀሳብ እንዳለውና እሱንም ለሱ ብቻ እንደሚነግረው ያሳምነዋል። ኮንዳሬድዲም ሁሉም ሰዎች እንዲወጡ ካደረገ በኋላ ፑሽፓና እሱ ብቻ ሲቀሩ ፑሽፓ እቅዱን መናገር ይጀምራል። እቅዱም አንድ ወተት የሚያስተላልፍ መኪናን ለሁለት ከቆረጡት በኋላ ከስር እንጨቱን ያረጉና ይበይዱታል። ከእንጨቱም በላይ ወተት በመጨመር ያለምንም ችግር በቀን ውስጥ ከአንዴም ሁለቴ እንጨቱን ከኪል ለማሳለፍ እንደሚችሉ በጥሩ ሁኔታ ያስረዷል። ኮንዳሬድዲም በፑሽፓ ሀሳብ ተስማምቶ እንጨቱ ላይም 4% እንደሚያገኝ ነግሮት ስራ ይጀምራሉ። ፖሊሶቹም ፑሽፓን ቢጠራጠሩትም ምንም ማረጋገጥ ስላልቻሉ ይለቁታል። ወተትም የሚያደርስበት ቦታ እንደደረሰ ወተት የምታከፋፍለው ስሪቤሌ የተባለችውን ሴት እንዳያት ወዲያውኑ በፍቅር ይወድቃል። ከዛን ጊዜ አንስቶ እሷ እንድታየው ብዙ ነገር ቢያደርግም እሷ ግን አንዴም አላየችውም ነበር። ፑሽፓም ሄዶ እንዳያናግራት የወንድ ልጅ ክብሩ ያዘው። በዚህን ጊዜ ኬሻብ አንድ ሀሳብ ይመጣለታል። እሷና ጓደኞቿ ፊልም ትኬት መግዣ ብር አንሷቸው ሰው ሲጠይቁ ይመለከታል። እሱም ሄዶ 1000 ብር እንደሚሰጣቸው ነገር ግን ስሪበሊ ፑሽፓን እንድታየውና ፈገግም እንድትል ይነግራቸዋል። እነሱም በእሱ ሀሳብ በመስማማት ብሩን ተቀብለውት ይሄዳሉ። በነጋታውን ከቤተ መቅደስ እየወጡ ኬሸብ ለቄሱ 1000 ብር ከፍያ ጸልዬልሃለሁ ዛሬ ስሪበሊ ታያለሽ በማለት ለፑሽፓ ይነግረዋል። ፑሽፓም እያንገራገረ ሲዞር እሷን በጓደኞቿ ግፊት እየሳቀች ትመለከተው ጀመረ። ፑሽፓም ስላየችው በደስታ ሄዶ ሲያናገራት የሳቀችለት ጓደኛው ማታ 1000 ብር ስለሰጣት እንደሆነ ትነግሯለች። ፑሽፓም ለቄስ ሰጠሁት ያለው ውሸት እንደሆነ ሲያቅ ኬሸብን ማሯሯጥ ይጀምራል። ከያዘውም በኋላ አንዴ ክብሬ ከተዋረደ አይቀር በማለት 5000 ብር እንዲሰጣትና እንድትሰማውም እንዲነግራት ያዘዋል። እሷም ተስማምታ ከጓደኞቿ ጋር ትመጣለች። ወደ መኪና ውስጥም ከገባች በኋላ ሊስማት ሲል እዛው ማልቀስ ትጀምራለች። ለምን እንደምታለቅስ ሲጠይቃት ከባሏ ውጪ መጀመሪያ ማንንም መሳም እንደማትፈልግ ትነግሯለች። በዚህ ሰዓት ፑሽፓም ተናዶ እና የማትስሚኝ ከሆነ ለምን 5000 ብር ተቀበልሽኝ እያለ ሲጮባት ጓደኞቿ ሰምተው ግርግር በመፍጠር ብሩን ሳይመልሱለት ይዟት ይሄዳሉ። በዚህም ፑሽፓ እልህ ስለያዘው ብሬም ከከሰረ አይቀር ወደፊት እኔ ነኝ የማገባት በማለት ይነግረዋል። በቀጣዩም ቀን ለፑሽፓ የሚሰሩ ሰዎች ወተት ጭነው እየመጡ እያለ የፖሊሶቹ አለቃ በመጠራጠር ያስቆማቸዋል። በእንጨትም የላይኛውና የታችኛውን የመኪናው ክፍል ይመቷል። በዚህን ጊዜ የተለያየ ድምጽ ሲያወጣ የፑሽፓም ሰዎች ደንግጠው ለማምለጥ ሊሮጡ ሲሉ ይይዟቸውና ወደ ውስጥም ያስገቧቸዋል። ውስጥም አስገብተው ማናዘዝ ያስጀምሯቸዋል። እነሱም ይህ ሁሉ ነገር የፑሽፓ እጅ እንደሆነ ይነግሩታል። ፖሊሱም አንድ ምርጫ ይሰጣቸዋል። እሱም ዋና መጋዘኑ የት እንደሚገኝ አጣርተው እንዲያሳውቁት በዛም ፈንታ 500 ሺህ ብር እንደሚሰጣቸው ቃል ገብቶላቸው ይለቃቸዋል። በእንጨት ንግድ ውስጥም ለዋና ለውጭ ሰዎች 12 ኬላ አሳልፎ የሚሰጠው ሲኑ የተባለው ሰው ነው። እሱንም ተቃውሞ የሚሄዱት ሰዎችን ሁሉ ይገላል። ከታማኝ ሰዎቹ መሃል አንዱ ለፖሊስ መረጃ እያቀበለ ስለነበር የእሱን ዕቃ ለማስቀመጥ ወደ ኮንዳሬድዲ መጋዘን ያመጣዋል። የእሱም ሚስት ወንድም ዕቃውን እዚህ ጥለው መሄድ እንደማይችሉና ታናሽየው ወንድምም በሴት ተጠምዶ ለፖሊሶች መረጃው ሊደርስ እንደሚችል ይናገራል። ኮንዳሬድዲም በአሁን ሰዓት ፑሽፓ የተባለ አዲስ ሰው እንዳለውና በጣም ጎበዝ ስለሆነ ዕቃው ምንም እንደማይሆን ነግሮት ያሰናብተዋል። በነጋታውም ፑሽፓ ወደ መጋዘኑ ሲደርስ እንጨቶቹ ሳይጫኑ ያገኛቸዋል። ምክንያቱንም ሲጠይቅ ታናሽየው ማለትም ጃሊሬድዲ ማታ ከሴት ጋር ስለነበር እና አሁንም በሩን መክፈት እንደሌለበት ይነግሩታል። ፑሽፓም የእነሱን ንግግር ችላ በማለት በሩን ሰብሮ ይገባል። በዛም ማታ ጃሊሬድዲ የደፈራትን ሴት እንዲሸኛት ካደረገ በኋላ ዕቃውን ማስወጣት ይጀምራል። በዚህ መሃል ጃሊሬድዲ ይመጣና ፑሽፓ ላይ እጁን ማንሳት ይጀምራል። ኮንዳሬድዲም ለፑሽፓ ደውሎ ፖሊሶች መረጃ ደርሷቸው ወደ መጋዘኑ እየመጣ እንደሆነና ዕቃውን ከዛ በፍጥነት ማውጣት እንዳለበት ይነግረዋል። ፑሽፓም ሮጦ ወጥቶ ለኬሸብ የተወሰነ ብር ሰጥቶ ግድቡን እንዲያዘጋ ይልከዋል። ከዛም ሁሉም ሰራተኞች ሙሉ እንጨቱን ወደ ውሃ እንዲጥሉ ያዛቸዋል። ሁሉም ሰራተኞች እንጨቶቹን ወደ ውሃ ውስጥ መክተት ይጀምራሉ። ጃሊሬድዲም ለኮንዳሬድዲ ደውልለትና ከመጋዘኑ መውጣት እንዳለበትና ዕቃው ከተያዘ ሙሉን ወንጀል ፑሽፓ ላይ እንደሚያላክኩ ይነግረዋል። ፖሊሱም እዛው ሲደርሱ አንድ እንጨት ትቀራለች። ፑሽፓም በሲስተም እንጨቷን ወደ ውስጥ ከከተተው በኋላ ሁሉም ሰው ምንም እንዳልተፈጠረ አክት ማድረግ ይጀምራል። ኬሸብም ወደ ግድቡ በመድረስ ለኢንጂነሩ ብሩን ሰጥቶት ግድቡ
ግድቡን እንዲዘጋ ያደርገዋል። በዚህም ምክንያት ብዙ ሚሊዮን ዕቃ ፑሽፓ ስላዳነ ለመንገልሲኑ ፓርቲ በክብር እንግዳነት ተጠራ። በዛም ፓርቲ ላይ ትላልቅ ፖለቲካ ባለስልጣናትና የሲንዲኬት አባላትን ተዋወቀ። በአንድ ቀንም ፑሽፓ ለሁሉም አክተር ሆነ። ኬሸብ የስሪበሊ አባትን እዛው ፓርቲ ላይ አግኝቶ ከፑሽፓ የተሻለ አማች እንደማያገኝ በመንገር ስለ ጋብቻው ያሳምነዋል። ፓርቲውም እንዳለቀው ሁለት ሰዎች መንገልሲኑ በ2 ሚሊዮን እየሸጠ ለሌሎቹ ግን 250 ሺህ ብር ብቻ እንደሚሰጣቸው ሲያወሩ ፑሽፓ ያዳምጣል። እሱም ሄዶ ለኮንዳሬድዲ የሰማውን ሁሉ ነግሮት ብር እንዲጨምርልን እንጠይቀው ይለዋል። ኮንዳሬድዲ ግን ከድሮ አንስቶ ወዳጅነት ስላላቸው አንተ ሄደ ጠይቀው፣ እሺ ካለ ደግሞ 50% ተጋሪ ያደርግሃለሁ ይለዋል። ፑሽፓም በማንገራገር ጉዳዩን ይተወዋል። ከትንሽ ጊዜም በኋላ ስሪበሊ ተስማምታ የሰርግ ስነ ስርዓቱ ይካሄዳል። ፑሽፓም እናቱን ይዞ ወደ ሙሽራዋ ቤት ይሄዳል። በመሃል ግን የፑሽፓ ታላቅ ወንድም ይመጣና እንዴት የአባት ስም የሌለውን ሰው ታጋባለህ ይለዋል ቄሱን። ቄሱም የእናንተ ቤተሰብ የመጨረሻ ልጅ እንደሆነ ነው የነገረኝ ይለዋል። ወንድምየውም እናትየውን በሚያንቋሽሽ መልኩ በመናገር ፑሽፓ የነሱ ዘር እንዳልሆነና እናትየውም አባቱ ማን እንደሆነ የማታውቅ ሴት ናት ሲል ፑሽፓን በመናደድ እዛው ድብድብ ይጀምራሉ። በጸቡ መሃል እናትየው ወርቃ ትጎዳና ወደ ሆስፒታል ይዟት ይሄዳሉ። በእነዚህ ሁኔታዎች መደራረብ ፑሽፓ በመናደድ በነጋታው ቀጥታ ወደ መንገልሲኑ ቤት ይሄዳል። እዛ ሲደርስ አንድ ሰው መንገልሲኑን ብር ጨምርልኝ ስላለው ብቻ እየቀጠቀጠው ነበር። ከፓርላማው አባልም ተደውሎለት ወንድሙ መጥቶ እዚህ የለመነኝ ነውና ልቀቀው ሲለው ከ5 ደቂቃ በፊት እንደገደለውና ቀደም ብሎ ቢደውልለት ምናልባት በህይወት ሊለቀው እንደሚችል ሊነግረውና ስልኩን ይዘጋዋል። ሰውየውንም እየተመለከተው አሁን በስልክ ሞታል ብዬ ተናግሬያለሁ፣ በህይወት ብለቅ ሰው ምን ይለኛል በማለት በምላጭ አርዶ ይገሉታል። ፑሽፓንም ለምን እንደመጣ ሲጠይቀው 250 ሺህ ብር የነበረውን 1 ሚሊዮን ብር እንዲያደርግለት እንደሆነ ይነግረዋል። በዚህ መሃል የመንገልሲኑ ሚስት ወንድም አሁን የገደሉት ሰውዬ 500 ሺህ ብር ስለጠየቀ ነው፣ አሁን አንተ 1 ሚሊዮን እየጠየቅ ነው በማለት ለማስፈራራት ይሞክራል። ፑሽፓም 1 ሚሊዮን የሚገዙ ከሆነ ለነሱ እንደሚሸጥ አለበለዚያ ቀጥታ ሰው ልክ አሳልፎ ለሙርገን ባይ እንደሚሸጥ ነግሯቸው ይወጣል። ብዙም ሳይቆይ ተመልሶ የመንገልሲኑን ስልክ ተጠቅሞ ሙሉ እቃውን ለሙርገን ባይ እንደሚሸጥለትና ለመንገልሲኑም እንደማይሸጥለት ሲናገር ከሰዎቹ አንዱ እሱን ለመምታት ሲሄድ ሁሉንም ጥሩ ቅጣት ሰጥቷቸው ፑሽፓ ማለት አበባ መሰላችሁ እንዴ እሳት ነኝ በማለት በጉራ ተናግሮ ይወጣል። አንዴ ላቋርጣችሁ። አብዛኞቻችሁ ፊልሙን የት ማግኘት እንደምትችሉ ላታውቁ ስለምትችሉ አሁን ላሳያችሁ። በመጀመሪያ ወደ ቴሌግራም እንሄዳለን። ከዛም የሰርች በተኑን በመንካት ልክ ስክሪኑ ላይ ባስቀመጥኩላችሁ መሰረት ኦል ብላችሁ ስፔስ በማድረግ ሙቪ እና 1432 የሚለውን ከጨመራችሁ በኋላ ሰርች እናደርጋለን። ከዛም ከሚመጡላችሁ የቻናል ሊስቶች መካከል አሁን በቀስት የማሳያችሁን ነክታችሁ ትገባላችሁ። ጆይንም ካረጋችሁት በኋላ ከሚያስመርጧችሁ ፊልሞች መካከል አሁን የማቀርብላችሁ የህንድ ፊልም ስለሆነ ህንድ ፊልም የሚለውን ነክተን እንገባለን። እሱን ጆይን ካረግን በኋላ ሰርች በተኑን በመንካት የፊልሙን ርዕስ ምንም ስፔሊንግ ሳትስቱ ትጽፉታላችሁ። በስትክክል ካልጻፋችሁ ልክ እንደ ሌላ ሶሻል ሚዲያ ፕላትፎርሞች ማለትም እንደ ዩቲዩብ እና ቲክቶክ ስለማያመጣላችሁ ስፔሊንጉን በስርዓት መጻፋችሁን እርግጠኛ መሆን ይኖርባችኋል። ከዛ ሰርች በማድረግ የፈለጋችሁትን ፊልም ማግኘት የምትችሉ ይሆናል። ይመቻችሁ። የዛን ዕለት ማታ ላይ ፑሽፓ ሙርገን ባይን ለመገናኘት ቼናይ ድረስ ይሄዳል። ጋርዶቹ ግን ስብሰባ ላይ እንደሆነና ዛሬ እንደማይመቸው ይነግሩታል። ፑሽፓም አንድ የእንጨት ቁራጭ ሰጥቶት ለአለቃው እንዲያሳየው ይነግረዋል። ሙርገን ባይም እንጨቱን እንዳየው ፑሽፓን ለመገናኘት ራሱ ይመጣል። ይህም እንጨት በጣም ውድና በአሁን ሰዓት የማይገኝ መሆኑን በመጥቀስ ፑሽፓ ከየት እንዳመጣው ይጠይቋል። እሱም በጣም ጨለማና ጥልቅ የሆነ የጫካ ክፍል እንደሚገኝ ነግሮት ይዟቸው የመጣውን ኮንቴነሮች ይጠራቸዋል። ሙርገንም በእንጨቶቹ አይነት ተስማምቶ ለመንገልሲኑ ደውሎ ስለ ዋጋው እነጋገራለሁ ሲለው ፑሽፓ ለመንገልሲኑ እንደማይሰራና ቀጥታ ለራሱ ሊሸጥለት እንደመጣ ይነግረዋል። በዚህን ጊዜ ሙርገን ባይ ማመንታት ሲጀምር ፑሽፓ የኮንዳሬድዲ 4% ድርሻ አጋሩ እንደሆነ ይነግረዋል። ሙርገን ባይም ኮንዳሬድዲን ስለሚያውቀው ከፑሽፓ ጋር ይስማማል። ፑሽፓም ኮንዳሬድዲ ጋር ደውሎ አሁን ቼናይ እንዳለና እቃውንም ለሙርገን ባይ በቀጥታ ሊሸጥለት እንደሆነ ይነግረዋል። ኮንዳሬድዲም መጀመሪያ ላይ ከመንገልሲኑ ጋር ጥል መፍጠር ጥሩ መስሎ ባይታየውም እንጨቱ 1.5 ሚሊዮን እንደሚሸጥ ሲያውቅ ግን ፑሽፓ እዛው ውሉን እንዲፈጽም ይፈቅድለታል። ፑሽፓም ከዚህ በፊት ዋጋ ካስጨመርክ ድርሻን 50% አደርሰዋለሁ ብሎት የነበረውን በማስታወስ ይነግረዋል። ኮንዳሬድዲም ምንም አማራጭ ስላልነበረው ይስማማል። በቀጣዩም ቀን ያለፈው ጊዜ ፖሊስ ጣቢያ የጠቆሙት ሁለት ሰዎች ተይዘው እየተቀጠቀጡ እያለ ታናሽዬ ወንድም ማለትም ጃሊሬድዲ ይመጣና አንደኛውን ይገለዋል። ሁለተኛውንም ሊገለው ሲል ፖሊሶች 500 ሺህ ብር ሰጣለሁ ስላሉትና ልጁንም ለማጋባት ገንዘብ ስለሚያስፈልገው ብቻ እንደተናገረ ይናዘዛል። በዚህን ጊዜ የስጋ ፍላጎቱ ተነሳስቶ ልጁን እንድትጠራ ያዛል።
ልጁ እንድትጠራ ካደረገ በኋላ በዚህ ሳሙና ታጥበሽ ይህንንም ልብስ አርገሽ ማታ ከመጣሽ አባትሽን በሕይወት እለቀዋለሁ በማለት ለስሪበሊ ይነግራታል። እሷም አባቷን በጣም ስለምትወደው እንደተባለችው ታደርግና ጃሊ ሬዲ ጋር ከመሄዷ በፊት ወደ ፑሽባ ቤት ትሄዳለች። ወደ ፑሽባ ጋር ሄዳ ቅድም ያላትን ነገር ሁሉ ትነግረዋለች። ፑሽባም ቀድሞውንም የአባት ስም ስለሌለው ብቻ ግንኙነታቸው እንደተቋረጠና እዚህ መምጣቷም ምንም ጥቅም እንደሌለው ይነግራታል። በዛው ብዙ ካወሩ በኋላ እሱ ጋር ሄዳ ደረቱ ላይ ተለጥፋ እያለቀሰች የፈለገ ነገር ቢሆን የመጀመሪያ ምሽቷን የምታገባው ሰው ጋር ማሳለፍ እንደምትፈልግና ዛሬ ከኔ ጋር ደረና ከዚህ በኋላ አይኔንም አላሳየም ትሏለች። በዚህ ንግግሯን ፑሽባ ውስጡ ተነክቶ ወደፊት እንደሚያገባትና ማንም ክብሯን ዝቅ እንዲያደርግ እንደማይፈቅድለት ነግሯት ይዟት ይሄዳል። ጃሊ ሬዲ ለሁሉም ገንዘብ ሰጥቶ ብቻውን መሆን እንደሚፈልግና እንዳይረብሹትም ነግሮ ያሰናብታቸዋል። በዚህ መሃል ፑሽባ ከሷ ጋር ይመጣል። ጃሊ ሬዲም በማፌዝ መልኩ እሷን ስላመጣለት ምንም አይነት ፐርሰንት እንደማይጨምርለት ሲነግረው ፑሽባ በንዴት ይመተዋል። እንዳይደን እንዳይሞት አድርጎ ይሰበብረዋል። ኬሸብም ይህ ነገር ኮንዳሬዲ ከሰማ ስራውም ላይ ሆነ ራሱ ላይ አደጋ እንደሚያጋጥመው ሲነግረው ፑሽባ እልህ በሚያስይዝ መልኩ አውቆ ጃሊ ሬዲን ያወረዋል። ጃሊ ሬዲን በንዴት ሲሻለው እንደሚበቀለውና ለወንድሞቹም ይህን ጉዳይ እንደማይናገር ይነግረዋል። ፑሽባም ስሪበሊንና አባቷን ቤታቸው አድርሶ ሊሄድ ሲል እሱ ላይ ማፍጠት ትጀምራለች። ያው እዚህ ጋር የተፈጠረው እንደ ማንኛውም ህንድ ፊልም ያው ዘፈን ነው። በቀጣዩም ቀን ፑሽባ ብር እየቆጠረ እያለ ከኬሸብ ጋር ስለ ትላንት ማታው እያወሩ ኮንዳሬዲ ይገባል። ጠዋት ብሩን ለመውሰድ እንደሚሄዱም ነግሮት ይወጣል። ኬሸብም ሲያወሩ እንደሰማቸው እንደተጠራጠረ ሲነግረው ፑሽባ ግን ምንም እንደማይፈጠር ይነግረዋል። ከዛ ትንሽ ከስሪበሊ ጋር ጊዜ ካሳለፈ በኋላ ብሩን ለመቀበል ከኮንዳሬዲ ጋር ይሄዳል። ተቀብለውም እየተመለሱ እያለ ወደ አዲሱ መጋዘን እንዲሄዱ ይነግረዋል። ከዛ ትዕይንቱ ወደ ኬሸብ ይወስደናል። ኬሸብ ብር እየቆጠረ እያለ አንዷ ሰራተኛ በሩን ከፍታ ገብታ ቅድም ሲዘፍኑ የነበረውን ዘፈን መስፈን ትጀምራለች። ኬሸብን በመደንገጥ ከየት እንደሰማችው ይጠይቃታል። ሰራተኛዋ ቅድም ራሱ ከፑሽባ ጋር ሲያወሩ የነበረውን ነገር ከኮንዳሬዲ ጋር አብረው እንደሰማችው ትነግረዋለች። በዚህን ጊዜ ፈጥኖ ለፑሽባ እነሱ እንዳወቁ መልእክት ይልክለታል። እሱም ገና ሳይዘጋጅበት በጨርቅ አፍነው ይወስዱታል። እዛው መቃብር ቆፍረው ገለው ሊቀብሩት ሲል ከመቅጽበት ኮንዳሬዲ በጥይት ተመቶ ይወድቃል። ያጠቁትም የመንገል ሲኑ ሰዎች ሲሆኑ የጸቡን መንስኤ ፑሽባ ለነሱ ሳይሸጥ ቀጥታ ለሙርገን ባይ በመሸጡ ነበር። በግብግቡ አንዱ የመንገል ሲኑ ሰው ብሩን ይዞ ሲሮጥ ፑሽባም እሱን መከተል ይጀምራል። ፊቱ ላይ ያረጉለት ጭንብል ግን በስትክክል አላሳይ ብሎ ያስቸግረዋል። አንድ 10 የሚሆኑትን ከዘረራቸው በኋላ ብሩን የያዘው ሰውዬ መከተል ይጀምራል። እየተከተለውም እያለ አንድ ግንድ ጠልፎ ይጥለዋል። በዚህ ሰዓት ግንዱ ላይ አንድ ትንሽዬ ቅርንጫፍ ያያል። በዛም ተንሸራቶ በግንዱ ስር በማለፍ በቅርንጫፉ የፊቱን ማስክ ያነሰዋል። ከዛም አንዱን በቴስታ በመምታት ሽጉጡን ይቀበለውና ገመዱን እንዲፈታለት ያስገድደዋል። ብሩንም ይዞ የነበረው ሰውዬ የእጁ ገመድ ሳይፈታለት ቶሎ ፑሽባን ለመግደል ይመጣል። ፑሽባን በጥይት መጥቶ ይገለውና ብሩን ይዞ ይሄዳል። ብሩንም ለኬሸብ ከሰጠው በኋላ ጃካሬዲን ለማዳን ይሄዳል። ሁሉንም ከጣላቸው በኋላ የመንገል ሲኑ ሚስት ወንድም ያስርና ይይዙታል። መንገል ሲኑም ሲደውል ፑሽባ ያነሷል። መንገል ሲኑም ደንግጦ የሚስቱን ወንድም እንዳይገለው ሲጠይቀው ፑሽባውን ከ5 ደቂቃ በፊት እንደገደለውና አሁን ምንም ማድረግ እንደማይችል ይነግረዋል። ያም ሊያወራ ሲል በስልክ እየሰማ ተኩሶ ይገለዋል። በቀጣዩም ቀን የቀብር ስርዓት ላይ የፓርላማ አባላቱና የሲንዲኬት ሁሉም ሰው በተሰበሰበበት መወያየት ይጀምራሉ። ፑሽባም ብሩን አውጥቶ በመዘርገፍ መንገል ሲኑ 250 ሺህ ብር የሚሰጣቸው እያታለላቸው እንደሆነና እሱም የሚሸጠው 2 ሚሊዮን ብር እንደሆነ ይነግራቸዋል። በዛውም ፑሽባ እድል ከሰጡት ሲንዲኬቱ አይቶ የማያውቀውን ብር እንደሚያመጣና እንጨቱንም የትም ሀገር ስለማይገኝ በዚህ በበለጠ ዋጋ በጨረታ እንደሚሸጠው በማሳመን ይነግራቸዋል። የፓርላማው አባልም ከአሁን ወዲህ ማንኛውም ሰው እቃውን ለፑሽባ እንዲያስረክብ በማዘዝ ዋና አድርጎ ይሾመዋል። መንገል ሲኑም ባይሆኑ እንኳን የሚስቱን ወንድም ሬሳ እንዲሰጡ ሲጠይቅ ወንበር መስሎት የተቀመጠው ሬሳው ላይ እንደሆነ ነግሮ ከለቅሶ ይወጣሉ። ፑሽባም ከዛም በኋላ ብዙ ሀብት ማግኘት ጀመረ። ለሲንዲኬቱም አባላት አይተው የማያውቁትን ገንዘብ አመጣላቸው። በዚህም የተነሳ ፑሽባ ለሁሉም ንጉሳቸው ሆነ።
ያው ጥሩ ነገር ሲፈጠር መጥፎ ነገር መምጣቱ የማይቀር ነውና ከዛ ጊዜ በፊት የነበረው የፖሊሶቹ አለቃ ማለትም ጎቪንድ ስራውን መወጣት ስላቃተው በገዛ ፍቃዱ ስራውን ለቀቀ። በሱም ምትክ በንወር ሲንግ ሺካበት የተባለ ፖሊስ ተተካ። ገና ከመምጣቱ 12 እጽ የሚያዘዋውሩ ሰዎችን ይይዝና ወደ መኪና ውስጥ ይከታቸዋል። ከከተታቸውም በኋላ ወደ ኋላ ወንበሩን ለመለጠጥ ሲሞክር የኋላ ያሉ ሰዎች ምክንያት እምቢ ስላለው ሁለቱን ይገላቸውና ወንበሩን አስተካክሎ ወደ ጣቢያ ይሄዳል። ጋዜጠኞችም ሲጠይቁት ሁለቱ ሰዎች አታለውት እንዳመለጡ መግለጫ ይሰጣል። ፑሽባም የ1 ወር 1 ሚሊዮን የኮሚሽን ብር ካመጣለት በኋላ በ11 የሱ ሰርግ እንደሆነና መጥቶ ምግብ እንዲበላ መግቢያ ትኬት ይሰጠዋል። ሺካቨትም አውቆ ብሩን መቁጠር ይጀምራል። ቆጥሮም ከጨረሰ በኋላ የጎደለ ነገር እንዳለ ይናገራል። ሁሉም የፑሽባ ሰዎች የጎደለ ነገር ካለ ብለው መቁጠር ይጀምራሉ። ሺካቨትም ፑሽባን ለማዋረድ ስለ ሸሚዝ ብራንድ ማውራት ይጀምራል። በተዘዋዋሪ ስለ አባት ስም እያነሳ እሱንም ማሸማቀቅ ይጀምራል። ከዛ ለፑሽባ አሁን ቀጥታ ለ3 ዓመት እሱን እስር ቤት ማስገባትና ሰርጉንም ማቋረጥ እንደሚችል በመሳለቅ ይነግረዋል። ፑሽባም ምን እንደሚፈልግ ስለገባው ፑሽባ ራሱ ብሩ ሙሉ ነው አለቃ ይለዋል። ፖሊሱም አለቃ የሚለውን ቃል መስማት ነበር ሲፈልግ የነበረውና በቃ አሁን ብሩ ሙሉ ነው በማለት እንዲሄዱ ይፈቅድላቸዋል። ከዛን ጊዜ አንስቶ ፑሽባ ለሱ ማሸርገድ ይጀምራል። ያዘዘውን ነገር ሁሉ ማድረግም ይጀምራል። በዚህ ድርጊቱ ኬሸብና ሌሎች ሰዎች ግራ ገብቷቸው ነበር። ነገር ግን የሰርጉ ቀን ላይ ከፖሊሱ ጋር አንድ ቦታ ላይ በማታ ተገናኝተው እየጠጡ ፑሽባ ስላለፈ ነገር ማንሳት ይጀምራል። ባለፈው ስለ አባት ስም ማንሳቱ ብዙም እንዳልከፈው፣ ነገር ግን በወሬ መሃል ስለ ሚስቱ ማንሳቱ እንዳልወደደው ይነግረዋል። ሺካቨትም ያለፈ ነገር ነው ብሎ ለማስቀየስ ቢሞክርም ፑሽባ ግን ልብሱን እንዲያወልቅ ካደረገው በኋላ የራሱን እጅ በጥይት መጥቶ ያደመዋል። ከዛም ዘር በስም ሳይሆን በደም እንደሆነ በመናገር አንተ በልብስ ነው ሰው የሚያከብርህ፣ ራቆትህን ብትሄድ ውሻም አያውቅህም በማለት አዋርዶት ወደ ሰርጉ ይሄዳል። እሱም ባዶ ራቆቱን ሆኖ ወደ ቤቱ ሲደርስ ፑሽባ እንዳለው የገዛ ውሻው ራሱ ላይ መጮህ ይጀምራል። ውሻውንም ከገደለው በኋላ ከፑሽባ የተቀበለውን ብር አውጥቶ ያቃጥለዋል። በሌላ በኩል ፑሽባ ወደ ሰርግ ሄዶ የጋብቻውን ስነ ስርዓት እየፈጸመ ፑሽባ ክፍል 1 ይጠናቀቃል። ፑሽባ ፓርት 2 ወይም ክፍል 2 እንዲሰራላችሁ ከፈለጋችሁ ኮመንት ላይ ፓርት 2 እያላችሁ ጻፉልኝ። ይመቻችሁ።